ሰላም ለእናንተ ይሁን ውድና የተከበራችሁ የአሜንቲው ተከታታዮች ማይ ፋሚሊያንስ እንዴት ናችሁልኝ? ዛሬ የመጣሁት የመግሉባ አሰራር ነው። ሁላችሁም ላይክ ሰብስክራይብ እያደረጋችሁ እንድትከታተሉኝ በአክብሮት እጠይቃለሁ። በመከራችን እንመካለን በሚል ርዕስ ትምህርት እየተማማር እንከታተል። በመከራችን እንመካለን። ሮሜ 5:3 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ልጆች እንደምን ከረማችሁ? አምላካችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ በፍጥረቱ አንደበት ስሙ እስከ ዘላለም የተመሰገነ ይሁን። እንግዲህ በባለፈው ክፍል 4ን ተመልክተናል። ዛሬ ደግሞ ክፍል 5ን እንመለከታለን። እንግዲህ በባለፈው መከራ ማለት በዓለም መኖር በራሱ መከራ እንደሆነ፣ ሁከት፣ መታወቅ ይህ መከራ እንደሆነ፣ ጦርነት መከራ እንደሆነና እንደዚሁም በመከራ ጊዜ መጽናት፣ መጽናናት፣ መረጋጋት፣ አለመፍራት እንዳለብን ተመልክተናል። ዛሬ ደግሞ መከራ ማለት ጨለማ መከራ ነው፣ ተግሳጽ መከራ ነው። እንደገና ደግሞ መከራ በራሱ ትምህርት ነው። መከራ ጨለማ ነው ብለናል። መከራ ተግሳጽ ነው። መከራ ትምህርት ነው። መከራ ምስጢር የምናይበት ነው። ምስጢር የምናይበት ነው። መከራ ወደ እግዚአብሔር የምንጮህበት መሳሪያ ነው። ይህንን ከብዙ በጥቂቱ እንመለከታለን። እንግዲህ በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጥን ራሳችሁ ታውቃላችሁ ይላል ሐዋርያው ቅዱስ ጳውሎስ። ልብ በሉ፣ መከራ መመረጥ ነው ብለናል ባለፈው። መከራ መመረጥ ነው። እንግዲህ መከራ ጨለማ ነው። መከራ ተግሳጽ ነው። መከራ ትምህርት ነው። መከራ ምስጢር የምናይበት፣ መከራ ወደ እግዚአብሔር የምንጮህበት መሳሪያ ነው ብለናል። ስለዚህ በዚህ መከራ ማንም እንዳይናወጥ፣ ተስፋ እንዳይቆርጥ ለዚህ እንደተመረጥን ራሳችሁ ታውቃላችሁና ይላል። ሁላችን በእግዚአብሔር ያመን ሁሉ እግዚአብሔርን በጠዋት በማታ በቀን በሌሊት አባት፣ እናት፣ ወንድም፣ እህት፣ አጎት፣ አክስት፣ ዘመድ አዝማድ አድርገን የምንኖር ሁሉ ለዚህ እንደተመረጥን እናውቃለን ማለት ነው። አንደኛ ተሰሎንቄ 3:3 ላይ ተጽፎ እናገኛለን። ጨለማው ያልፋል ይላል። መከራው እንደሚያልፍ ወደ ደስታ ወደ መልካም ሕይወት እንደምንሸጋገር መጽሐፍ ይናገራል። ጨለማው ያልፋል ይላል። ጨለማው ያልፋል ማለት መከራው ያልፋል ማለት ነው። ምናልባት እስከ ሞት ያደረሰን መከራ እንኳ ቢሆን ትንሽ የሚያስጨንቀው ነፍስና ሥጋ እስኪለያዩ ድረስ ነው። ከዛ በኋላ ያልፋል። ወደ ዘላለም ሕይወት እንሸጋገራለን። ሞቶሙሰ ለጻድቃን ዕረፍቶሙ ውእቱ ሕይወቶሙ ውእቱ። የጻድቃን ሞታቸው ሕይወታቸው ነው፣ ዕረፍታቸው ነው፣ ደስታቸው ነው በማለት መጽሐፍ ይናገራልና ጨለማው ያልፋል ይላል። አንደኛ ዮሐንስ 2:8 ላይ ተጽፎ እናገኘዋለን። ስለዚህ እያንዳንዳችን ጨለማው እንደሚያልፍ ልናውቅ ልንረዳ ይገባል። መቼም ሰዎች በክፋታቸው በአመፃቸው ከጥንት ጀምሮ በእግዚአብሔር ሰዎች ላይ መከራን፣ ሞትን፣ ስቃይን፣ ስደትን፣ ፈተናን ሲያመጡብን እንደቆዩ መጽሐፍ ይናገራል። ምን ይላል መሰላችሁ? እግዚአብሔርም ቃየንን አለው፣ ወንድምህ አቤል ወዴት ነው አለው። እርሱም አለ፣ ቃየል ሲመልስ ማለት ነው፣ አላውቅም፣ የወንድሜ ጠባቂው እኔ ነኝን አለው፣ ለእግዚአብሔር ማለት ነው። ወንድምህ ምን አደረገ? ጥያቄው ነው። ወንድምህ አቤል ምን አደረገ? የወንድምህ የደሙ ድምፅ፣ ልብ በሉ፣ የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል አለ።
ከምድር ወደ እኔ ይጮኻል። ደሙ ይጮኻል። ልብ በሉ። የአማኞች ደም ወደ እግዚአብሔር ይጮኻል። ደማቸው ይጮኻል። እንባቸው ይጮኻል። እምነታቸው ይጮኻል። ትዕግስታቸው ይጮኻል። አጠቃላይ ማተባቸው ይጮኻል። የተጠመቁት ጥምቀት ይጮኻል። የተቀበሉት ሥጋና ደም ይጮኻል። የተቀቡት ቅብአ ቅዱስ ይጮኻል። የለበሱት መስቀለኛ ልብስ በአጠቃላይ ለሃይማኖት ያደረጉት ምልክት ሁሉ ይጮኻል ወደ እግዚአብሔር። ይሄ ሁሉ ምስክር ነው። ስለዚህ የወንድምህ የደሙ ድምፅ ወደ እኔ ይጮኻል በማለት እግዚአብሔር ተናግሯል። ይሄ ብቻ አይደለም። ልብ በሉ። መስዋዕቱም እንደሚጮህ የእግዚአብሔር ቃል ይናገራል። ይሄ ዘፍጥረት 4 ቁጥር 9 አንብቡት። ተጽፎ እናገኛለን። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ልብ በሉ። የሚበልጥ መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። ልብ በሉ። አቤል ሞቶም ሳለ በመስዋዕቱ እስካሁን ይናገራል ይላል። እስካሁን ድረስ። ለዛ ነው ከአቤል ደም እስከ ዘካርያስ ደም ድረስ ያለው ደም ይጮኻል ብሎ ጌታችን የተናገረው። ስለዚህ አቤል ሞቶም ሳለ በመስዋዕቱ እስካሁን ይናገራል ይላል። ልብ በሉ። እስካሁን ድረስ የአቤል መስዋዕት ይናገራል። እስካሁን ድረስ የአቤል ደም ይጮኻል። እስካሁን ድረስ በአቤል መንገድ የሄዱ የቅዱሳን የአማኞች የእግዚአብሔር ወዳጆች መስዋዕት የእግዚአብሔር ወዳጆች ደም ይጮኻል። ስለዚህ ነው በመከራችን እንመካለን። ደማችን ምስክር ነው። መስዋዕታችን ምስክር ነው። ማተባችን ምስክር ነው። መስቀላችን ምስክር ነው። ጸሎታችን ምስክር ነው። ወደ ቤተ ክርስቲያን መጓዛችን እግሮቻችን ምስክሮች ናቸው። መባውን፣ አስራት በኩራቱን፣ ጧፉን፣ ዕጣኑን፣ ዘቢቡን፣ ስንዴውን፣ አልባሳቱን፣ ጥላውን ለቤተ ክርስቲያን የሚያስፈልገውን ሁሉ እግዚአብሔር የሚያስደስተውን ነገር ሁሉ ያቀረቡ እጆቻችን ምስክሮች ናቸው። ስለዚህ ሞቶም ሳለ በመስዋዕቱ እስካሁን ይናገራል። ሌሎች እንግዲህ ከአቤል ጀምሮ እስካሁን ድረስ እነዚህ ሁሉ አምነው ሞቱ ነው የሚለው። አምነው ሞቱ። ለዚህ ነው ሞቶሙ ውስተ ለጻድቃን ሕይወቶሙ ውእቱ ዕረፍቶሙ ውእቱ የሚለው። የጻድቃን ሞታቸው ዕረፍታቸው ነው፣ ክብራቸው ነው፣ ዘላለማዊ ዕረፍታቸው ነው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። በእግዚአብሔር ፊት የጻድቅ ሰው ሞት፣ የአማኝ ሰው ሞት ክቡር ነው ይላል። ስለዚህ ልብ በሉ። ሁሉም አምነው ሞቱ። አምነን መሞታችንን ማረጋገጥ አለብን። የእኛ ኃላፊነት ይሄ ነው። አምነን መሞታችንን ካረጋገጥን ሌላው ችግር የለም። ነገር ግን ክደን በክደት እንዳንሞት፣ በመጥፎ ሥራ እንዳንሞት ይሄን ራሳችን መጠበቅ አለብን። ብዙዎቹ እየካዱ ነው። መሞታቸው ላይቀር እየካዱ በክህደትም እየሞቱ ይገኛሉ። በነፍሱ አስቀድሞ የሞተ ሰው በሥጋውም ዕድሜ የለውም። ይሄን አስተውሉ። ስለዚህ እኛ አምነን የምንሞት ሰማዕትነት ተቀብለን የምንሞት በመከራችን እንመካለን ያለው ለዚህ ነው ሐዋርያው ቅዱስ ጳውሎስ። ይሄ ብቻም አይደለም። ዕብራውያን ምዕራፍ 11 ላይ ነው ይሄ ታሪክ ያለው። ይህን ዕብራውያን ምዕራፍ 11 ሁላችሁም በየቤታችሁ አንብቡት። የእግዚአብሔር ቃል ነውና ማለት ነው። እያንዳንዱ ሰው በእምነት ከሞተ ምንም ችግር የለውም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ልብ በሉ። በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሚሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ።
ብድራቱን ትኩር ብሎ ተመልክቷልና አስተው ብድራቱን ትኩር ብሎ ተመልክቷልና በኃጢአት ከሚገኝ ስልጣን በኃጢአት ከሚገኝ ገንዘብ በኃጢአት ከሚገኝ ክብር ይልቅ ከእግዚአብሔር ሰው ጋር መከራ መቀበል ስለ ክርስቶስ ስለ እምነቱ ስለ መልካም ነገር መከራ መቀበልን መረጠ። ስለዚህ መከራ መቀበል መመረጥ ነው መምረጥም ነው። ይሄ ምንም ችግር የለውም። ስለዚህ እያንዳንዳችሁ በርቱ። እንግዲህ ሐዋርያው ቅዱስ ጳውሎስ አሁንም ሲናገር እንግዲህ ምን እንላለን አለ። ስለ ነቢያት እንዳንተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅንም አደረጉ፣ የተሰጠውን የተስፋ ቃል አገኙ።